የትምህርት ጠጥቷል? የትምህርት ጠጥቷል። እሺ ምንድነው የጠጣው? አፍልሆ ነው። አፍልሆ? ስንት ጊዜ ጠጣ? አንዴ ነው። የቅኔ መምህሩ ነው ያደረገው። የቅኔ መምህሩ ነው ያጠጣው? አዎ እሱ ነው ያጠጣው። እሱ ዝም ብሎ የበትር ምናምን ነው። የምን የበትር ነው? የበትር? አዎ። ምን እንዲሆን? ያው በሰዎች ላይ የሚያጋጥም ነገር ስላለ በዛ። ሰማችሁ አይደል? ይሄ ምንድነው? የበትር ቅዳሴ ዜማ ቅኔ አቋም ዳር ይቀል ደርስ ነው አቋርጬ መጣሁት። ያንተ ምን ነበር ችግር? እኔ ዝም ብሎ በቤተ ጉባኤ ላይ ነው የመጣሁት። ዝም ብሎ ከምን ጉባኤ? አቋቋም ቤት ቅኔ ቤት ነበር። አቋቋም ቤት? እሺ ቅኔ ቤት ነበርክ? እሺ ከዛስ? ከዛ መጣሁኝ ወደዚህ ቦታ ላይ ወንበር ተዘረጋ ይጨንቀኛል። የሆነ በቃ ራሴን የአቋቋም መምህር ነህ ነው ተማሪ ነህ? እኔ ተማሪ ነበርኩ። እሺ ደፍተር? እሺ በስላሴ ይዣለሁ በመድኃኒዓለም። እሺ ማን ያለው? እሱ ብዙ ነገር ነው ያለበት። እሺ ምንድን ነው ያለው? እሺ እናንተ ንገሩኝ። እሺ እሱ ትብትብም አለበት። ትብትብ አለበት? አዎ። እሺ የትምህርት ጠጥቷል? የትምህርት ጠጥቷል። እሺ ምንድን ነው የጠጣው? አፍልሆ ነው። አፍልሆ? አዎ። ስንት ጊዜ ጠጣ? አንዴ ነው። የቅኔ መምህሩ ነው ያደረገው። የቅኔ መምህሩ ነው ያጠጣው? አዎ እሱ ነው ያጠጣው። ጎበዝ እንዲሆን ቃለ እግዚአብሔር እንዲያዝለት እንዲሰርጽለት ጎበዝ ነው ልጅየው። አሁንም ቢሆን ግን እኔ በመሀል ላይ ገባሁበት። እሱ ልጅየው ብዙ ነው የሚደርሰው፣ ግን ባልሆነ ቦታ ወሰድኩት። እኔ የት ወሰድከው? በቃ እንዲሁ ትምህርቱንም እንድተው እንዲያቋርጥ በቃ። ያቋቋሙንም የቅኔውንም ትምህርት አሁን ትቷል? አዎ ያቋቋም መምህር ነበር የሚሆነው ልጅየው። እሺ ይሄ ንቅሳቱ ምንድን ነው? ሳቷሹ ንገሩኝ በስላሴ ስም። የገበሮ ነው። የገበሮ? አዎ። ምንድን ነው እሱ? ከበሮ የሚሾር። የከበሮ ከበሮ ሲመታ እንደ እንዝርት እንዲሾር እንደዛ ነው የምታደርጉት? እስኪ እንዴት ነው ከበሮ ሲመታ የሚለው? እስኪ ያሳዩ። እሱ ማንቀጥቀጥ ነው። ማንቀጥቀጥና መሾር ነው። ሰማችሁ አይደል? አንዳንድ ቪዲዮ ላይ ከበሮ ሲመቱ የሚንዘፈዘፉ የሚንዘረዘሩ የሚንጠረጠሩ አሉ አይደል? እንደው በቃ ከጉጃመኛ እንደው እስክሳ ይባሰ አላያችሁ? ከእስክሳ ይባሰ ያ ለከበሮ የሚደገም ምን አልኳችሁ? ለከበሮ ምን የሚደገም ከበሮ ይመታሉ። ሲታይ አመታቱ ደስ ይላል። እነሱ እስክሳ ይወርዳሉ። ተበላው? አዎ። ድንገት ነው የመጣችሁት አይደል? ድንገት ነው የመጣሁት። አድፈጠ ቁጭ ልትል? አዎ ተጎጃም ነበር የሚኖረው ዜማ ቤት እና ቅዳሴ ተምሩ። ግን ቅዳሴ ዘልቋል? አዎ ከዛ ገባና ዜማ ቤት ተማረና ከነ ቤት ገብቶ ወደ አቋም አፍልሆን በስንት አመቱ ነው የጠጣው? አፍልሆ ገና ውዳሴ ማርያም ሲማር ነው እሱ። አፍልሆን ጠጣ። ከዛ ቃለ እግዚአብሔር ቶሎ ነው የሚይዘው፣ አይጠፋውም? አዎ እንደዛ ነው አባት። አዎ። እስኪ ሌላ ምን ንቅሳት አለው? እስኪ ገና ዝጋው ምንድን ነው እዚህ ጋር? ዝም ብሎ እስኪ አሳዩኝ በስላሴ ስም። እሺ ይኸው። እሺ ንቅሳቱ ሀቲም ይላል። ምን ማለት ነው? ዝም ብሎ የበትር ምናምን ነው። የምን የበትር ነው? የበትር? አዎ። ምን እንዲሆን? ያው በሰዎች ላይ የሚያጋጥም ነገር ስላለ በዛ። ሰማችሁ አይደል? ይሄ ምንድነው? የበትር ማለት ምን መሰላችሁ? ሲደባደብ በዱላ ይመታል እንጂ አይመታም። ሰማችሁ? 50 ሰው ቢገጥመው 50 ሰው በዱላ ረፍርፎ ይሄዳል። ማንም አይመታውም።
ቢመቱት እንኳን አይሰማው። ሁለት ጥቅም ነው ያለው። አንደኛ እንዳይመታ፣ ሁለተኛ ከተመታ ምን እንዳይሆን በቃ ሐቲም ይላል። እሺ ሌላ ልጁን ምን አረጋችሁት? ደላልሽው ያቋም መምህር ነበር የሚሆነው። በቃኒ እንደው በዛመልኩ በተግባይም በሁሉም እንዴት ወደዚህ ቦታ ላይ አመጣው። መተት ሌላ ማን ያለው? አይነጥላለክ? ምንም የለ እኔ ነኝ በቃ። እሺ ተንበርከኩ። አያሳዝንም? ቅድስት ቤተክርስቲያናችን ውስጥ እንደዚህ አይነት አገልጋዮች አሉ። አፍልሆውን እየወሰዱ እየተማሩ ቃለ እግዚአብሔሩን ሽምድድ አድርገው እየያዙ በማህሌቱ ደምቀው ሲታዩ በከበሮ አመታታቸው ስንገረምባቸው የላቁ የበቁ የነቁ ይመስለናል። ከላይ ሌላ ከውስጥ ሌላ። የሚያሳዝነው መንፈሱ እንዲህ ተመሳስሎ ከነሱ ጋር አብሮ ማገልገሉ። ምክንያቱም ከጠጣ ተዋርሶ ነው ውስጥ ገብቶ ተደብቆ አድፍጦ ይኖራል። ስለዚህ ቤተክርስቲያናችን ላይ እንዲህ አይነት ለቁጥር የሚታክቱ ሰዎች አሉ። እንደው አያሳዝናችሁ? እሱ አሁን አለማወቅ ነው። የራሱ የቅኔ መምህር ናቸው ያጠጡት። ለምን እጠቅመዋለሁ ብለው ቃለ እግዚአብሔር እንዲያዝለት ሊቅ እንዲሆን። ግን ሊቅነት ጻድቅነት በእንደዚህ አይመጣም። እግዚአብሔር በሰጠን ስንጠቀም እግዚአብሔር ይቀበላል። ጸሎታችን እኮ አንዳንድ እኮ ታውቃላችሁ አይደል? በቤተክርስቲያን የሚጸልየው እኮ ጸሎትም እኮ የማያርገው ራሱ የሚጸልየው ጸሎት የተያዘው በድግምትና በመተት ስለሆነ ነው። እግዚአብሔር አይቀበለውም። ምክንያቱም ከንጹህ ሕሊና ከንጹህ ልቦና ከንጹህ አንደበት እንደገና ደግሞ ጸሎቱ የመጣበት ደግሞ መንገድ ሌላ ስለሆነ እግዚአብሔር አይቀበለው። አሁን እንግዲህ ይሄ ተምሮ ሊቅ ሆኖ ያቋቋም መምህር ሆኖ በዚህ ጭንቅላቱ ቢያስተምር ተማሪ ይሆናል? አያችሁ አይደል እንዴት እንደሚተካ? እሺ ተዘጋጁ። በስላሴ ስም ተዘጋጁ። በስላሴ ስም በሉ። በስላሴ ስም፣ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሁላችንም ከሰውነቱ ከአእምሮ ከልቦናው ለቀን ወጥተናል። በመድኃኔዓለም ስም በሲኦል ታስረናል። የዘጋነውን እድሉን አእምሮን በድንግል ማርያም ስም ከፍተናል። በል7 የጮና ወጣ አንድ ላይ ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 ቀጥል፣ 6 በላይ መጨረሻ ገንዝ እናሄድ። ቅዱስ ሚካኤል ሲኦል ያወርድ። እግዚአብሔር ይገስጽ በሉት እና ተነሳ። ይዞኝ አማትብ በስመ አብ በል። እግዚአብሔር ይባርክህ፣ መብራን ተባርከህ። እስኪ አማትብ በስመ አብ በል። አይዞኝ። ስም ማን ነው? ተቋም እና እስኪ ና ይዞኝ። አንተ ስለሆነ ይኸውልህ አዳምጠኝ። መምህር ተቋም እመቤታችን ትወድሃለች፣ መድኃኔዓለም ይወድሃል። ለምን መሰለ? እኔ የፈለኩት አንድ ልጅ ነው አይደለ? ሌላ ልጅ ነው ያናገረኝ። እሱን ስጠራ የሱ መንፈስ መጣ። ያው መድኃኔዓለም ተፈታ ሲለው ነው። የአብነት ተማሪ ነህ? ቅኔ ተምርሃል፣ አቋቋም ተምርሃል፣ ቅዳሴ ዜማ ቅኔ አቋም መዲያር ሚካኤል ድረስ ነው አቋርጬ የመጣሁት። በስመ አብ። እሺ ቆይ እስኪ ያንተ መምህር አንተን የጠቀሙ መስሎ አፍሎ አጠጥተውሃል? አዎ። እንደገና ደግሞ እዚህ ጋም የበትርም ተደግሞልሃል። የከበሮ ምን ጠቀመህ? ምንም አልጠቀመኝ። ወይኔ በጣም ያሳዝናል። የጠቀሙ በሰው ሀገር ተንከራተቱ።
እንዲህ ነው እኮ የሚያደርገው። ያንከራተታል፣ ዋጋ ያስከፈላል፣ መከራ ያበላል። ያሳዝናል። የእናቴ እንጀራ እየናፈቀኝ በሰው ሀገር ተንከራተትኩ። ና ተቋም ብድግ ና ተነስ ተቋም ተቋም እንግዲህ ይሄ ሁሉ ዋጋ ያስከፈለ አንተ ለበጎ ብለህ የወሰርከው የጠጣው ካፍሎ ጋር የገባው አጋንንት አብሮ ህይወትን ጠፍሮ እስርስር አደረገህ፣ ግን አልጠቀመህም። እንግዲህ እስኪ ለሰው ለጠቅላላ እውቀት እንዲሆን አሁን ይሄ ከበሮ ስትመታ እንዴት ነው የሚያደርግ? እስኪ አዝማን ዘብዘብ ነው ማሸርና መንዘብዘብ ነው ያመኛ በመጨረሻ ወድቅ ነው ማለት ነገርም መሾርና መንዘብዘፍ ነው። እንደዛ ሾሮ ከመቱ በኋላ ደግሞ ያመኛል፣ ይጥለኛል። ይሄ ደግሞ የበትሩ በቃ በትር እንዳያስመታ ነው። አዎ በዛው ሀገር ነበር የሚኖረውና በዛው ደግሞ እንዳይመቱ ነው ምቀኛ እንዳይመቱ ነው መርዝም መስሳታው ነው። በዛው ሀገር ለማረው ጎበዝ ነው። በድምጽ በምን ይቀናሉ። ጉዳችን ገለጥ ሲደረግ እንዲህ አይነት ሚስጥር አለው። ገበናችን ሲታይ ከጀርባ ሌላ ነው። እንዲህ አይነቶቹ እኮ ናቸው ለኛ አሁን ስም አውጥተው ደፍተራ ምን እንደዚህ ነው በዚህ ገብቶ የሚያረጉት የሚሉት ራሳቸውን ለመከላከል ነው። እግዚአብሔር የመጨረሻ ያድርግልህ በሉት።